በኢየሱስም ከጎናችሁ ይቁም። በኢየሱስም ከጎናችሁ ይቁም። በኢየሱስም ከጎናችሁ ይቁም። በሐሰት ገንዘብ የተበላችሁ፣ በሐሰት የተከሰሳችሁ፣ እውነታችሁ አፈር የለበሰ ስፍራ ያጣችሁ፣ ተደራጅቶባችሁ እውነት እነርሱ የሆነ ብቻችሁን ስለሆናችሁ የታፈናችሁ ምን ታመጣለች ተብለሽ የተደፈርሽ ስፍራን ያጣ፣ ገንዘብን ያጣ፣ ጤናን ያጣ፣ ሰውን ያጣ፣ ትዳርህን ያጣ ስለ እውነት እግዚአብሔር ጎናችሁ ይቁም። እርሱ ቅን ፍራጅ ነው። አሜን በሉ። ይሆናል። አፌ ላይ ተአምር አለ። እግዚአብሔር ያለኝን ይሆናል። ግፍ እናንተ ላይ አቅም አያገኝ። ተንኮል እናንተ ላይ አቅም አያገኝ። ውሸት እናንተ ላይ አቅም አያገኝ። አጂና ሮዳ ጋባስ የውሸት ኮሚቴዎች ከናንተ ይበተን። የውሸት ስብሰባ ከናንተ ላይ ይበተን። ፈጥሮባችሁ ምንም ሳትፈጥሩ አዘጋጅቶባችሁ ምንም ሳትሰሩ ዱብዳ ያረጉባችሁ ምድር ከሰማይ እንዲጨልምባችሁ ሰዎች የበረቱባችሁ በውሸት የከሰሷችሁ የተያዘ ገንዘብ፣ የተያዘ ጤና፣ የተያዘ ንብረት እግዚአብሔር የእውነት አምላክ ነው። የምስኪኖች አባት ነው። ቀኙ ከጎናችሁ ትቁም። በኢየሱስ ቀኙ ከጎናችሁ ትቁም። 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 በኢየሱስ ስም ኤላውጃ ወደ መልእክት ይመለሳለሁ። እርግጠኛ ነኝ እግዚአብሔር ፍርድሽን ይፈርዳል። አንድ ሰው ምስክርነት ይዞ ይመጣል። ማላዴና ካራባሻራና ባሶራና እግዚአብሔር ቃል እንደ ሰይፍ ነው። በሁለት በኩልም ከተሳለ ሰይፍ ይልቅ ምን የሚያደርግ ነው? የሚቆርጥ ነው። ዲስ ሜን ሲሄድ ይቆርጣል፣ ሲመለስ ይቆርጣል። ሃሌሉያ። አሁን ለእናንተ ሲመጣ ይሰራል፣ ሲመለስ መልስ ይዞናል። ሃሌሉያ። ስለዚህ ትንቢት ወደ እናንተ ሲመጣ መጀመሪያ ምን ያህል ይመክራል። በሐሰት የተካሰስከው በርታ አይልም። በሐሰት የራሴ ያልሆነ ነገር የሰው ልትቀማ በርታ። አንድ ጊዜ በጣም የገረመኝ ለምንድነው የሰው ባላ ግብታ አንዷ የእግዚአብሔር ሰው ትዳሬን የምትበጠብጥ አንድ ሴት አለች ጸልይልኝ አለች። ትዳሬን ብትበጠብጥ አንድ ሴት አለች ጸልይ፣ ከቻልክ እንድትነሳለህ። ወይኔ አምላክ! እግዚአብሔር እንደዚህ አይነት አምላክ ነው። እንደዚህ አይነት አምላክ ነው። ዞር በልልኝ። እንደዚህ አይነት አምላክ ነው እግዚአብሔር። በእውነት የእናንተ እግዚአብሔር እንደዚህ አይነት ነው። በሰው ነገር የሚፈርድላችሁ እኔ አላቅም እንደዛ እና ለዛውም እኮ ጸልይልኝ የምትረብሽ ሴት የምትለው የቀድሞ የባሏ ባለቤትና የልጆቹ እናት ነች። በዚህ ልክ ሰዎች በእግዚአብሔር ፊት ደፋሩ ማለት ከማን የተነሳ? ከሐሰተኝነት የተነሳ። ሌላው ምን ይላታል? ጠበቃ አርግሽ ያዥ እንዳትለቅ፣ ያንቺ ነው ይላል። እዚህ ሲመጣ ግን ወድቋል። አንዱ ነቢይ እንደዚህ ብሏል፣ እግዚአብሔር የሰው ባል መልሽ ይልሻል። የሰው ባል መልሽ ይልሻል። እንደዚህ ነው። መልክ ጥሩ ናቸው። እንደዚህ ነው። መልክቶች ጥሩ ናቸው። ደህና ነኝ አይደለም ሳንታይ? አዎ አብረን ነው የምንሰብከው።
ማን እዚህ የለፈለፈ ማን ዝም ብሎ ይቀመጣል? ጻፉ ከታች የኔ ብቻ ነው አገልግሎት። አሜን በሉ ወይ ለምን በሉ። ጌታ ኢየሱስ ይባረክ። እና ምክር ነው ምክር ትንቢት ሲመጣ እንዲህ ያደረግሽው አንቺ ነሽ፣ እንዲህ ያጠፈሽው አንቺ ነሽ፣ እንዲህ ማድረግ ያለብሽ አንተ ነህ ብሎ ተመክሮ ባለማወቅ እንኳን የሆነ ነገር ካለ ይስተካከላል ማለት ነው። መስማር ይዛል ማለት ነው። ትንቢት ሲመጣ አመፀኛ ላይ ያደርግ አይደለም የሚመጣው። እየጠፋ ሳለ ቀጥል ይላል። አንድ ወዳጅ ነበርና ከብዙ ምሳሌ ጋር ያወራኋችሁ ነው ዛሬ እንዲገባችሁ። ኢየሱስን በብዙ ምሳሌ ያስተምር ነበር ስለሚል የጌታ መንፈስ ምን ይላል ስላለ አንድ ድሮ አብረን እንጸልይ አንድ ወዳጅ ነበር። ምንም ያገልግሎት መንፈስ የለበትም። ምንም ልጁ ባለጠግነት መንፈስ ነው ያለው። ቢነግድ ማለት ነው ቢነግድ በቃ እግዚአብሔር ፏፍሽ ነው እሱ። ገንዘቦች ዝም ብሎ ነው ቸርቹን በገንዘብ ነው መስራት ያለበት እሱ። እና እኔ ደግሞ ችግር አለብኝ። ከተገለጠልኝ እውነት ነው የምናገረው። ውስጤ ከመሰለ ገገማ ነኝ። ያንን እግዚአብሔር የነገረኝ እንደሆነ ውስጤ የሚያመነበትን ነገር ገገማ ነኝ። በቃ ክንፍ የለኝም። ሻይ ጋብዞልኝ ሀሳብ አልቀይርም። በጣም የሚገርመው ነገር እና ብዙ ጊዜ ደውሎልኝ የት ነህ ላዝናና ብሉኝም ሀሳብ አልቀይርም። እየተዝናናውም ያችኑ ነው የሚደግመው። ቡናቸውንም ያችኑ ነው የሚደግመው። ሻይም ከጋበዝ ያችኑ ነው የሚደግመው። ለሻይ የሚቀይር ሀሳብ የለኝም። እና አንዳንዶች ነበሩና ቤተክርስቲያናችን ውስጥ ያን የዛሬ 10 ምናምን ዓመት ነውና ሳምቡሳ ሻይ ቡና ምናምን እንዲጋብዟቸው በጣም ልጁ አየር አለው ያልሆነ መልእክቶች የሚናገሩት ወንድሞች ነበሩ። ህብረቱ እንዳይቋረጥ። የቱ ህብረት? የሻይ ቡና ህብረት። ከስራ መልስ ጓደኞቹን አገልጋዮች ደውለው ኑ የት ናችሁ? ሾርባ ልጋብዛችሁ፣ ጁስ ልጋብዛችሁ የሚለው ህብረት እንዳይቋረጥ አንተ እኮ ሄደ ፕሮፌት ነህ፣ ነብይ ነህ፣ እንትን ነህ ይሉታል። ከዛ አንድ ቀን እንደዚህ አለኝ፣ አንተ ብቻ ነህ መልእክት ስለኔ ስለ አገልግሎት ያላመጣው አለኝ። ሌላ ሁሉም ሰው አንተ በቃ አንተ ስትነሳ ምድር እንደዚህ ትንቀጠቀጣለች ሪቢ ብሎኛል። አንተ ግን ምንድን ነው አንተ ጓደኛዬ እኔ እኮ አንተ በንግድ ተባርከ፣ በሀብት ተባርከ፣ በቅድስና ተባርከ፣ እግዚአብሔር በሄድክበት ሁሉ እየባረከ ቤተክርስቲያን የሚሰራ ሰው ነው። ነቢይ ግን አይደለህም፣ ሐዋርያም አይደለህም፣ ወንጌላዊም አይደለህም። እኔ በሚሰማኝ ነው አልኩት። ተጣላኝ ማለት ነው። አንተ ምንድን ነው ምናምን ብሎ ልጁ ስራ ማቆም ጀመር። ስራ አታቆም፣ እግዚአብሔር በገንዘቦች የሚባርክ በስራህ ነው እያልኩ ነግረዋል። ሲሸሸኝ እያገኘሁት ነግረዋል። ከዛ ባለፈው ትንቢት የሚያመጡላቸው ሰዎች ገንዘብ እያጣ ማታ ማታ አልደውል ስል ሻይ ቡና ሲያቋርጥ ጠፉበት። ከዛ እኔ መከታተል ጀመርኩ። የት ነህ? እዚህ ነኝ ና። ድሮ የሚጋብዘኝን ሰው እየጋበዝኩ ስራ እግዚአብሔር የስራ በሮችን ከፍቷል። የምትነካ ነገር ሁሉ የተባረከልህ፣ የምታደርገው ነገር ሁሉ እግዚአብሔር የሚባርክልህ ሰው ነህ አንተ። መንገድ ይሄ ነው፣ ስራ በርታ፣ እግዚአብሔር ይልሃል ያልኩት። ከዛ ለምንድን ነው ግን አንተ እንደዚህ የምትለኛል? እኔ ያልኩ ውስጤ የሚሰማኝ ነገር ይሄ ነው። እግዚአብሔርም ስላንተ የነገረኝ ነገር ይሄ ነው። እነዛ ገንዘብ የነበረ ጊዜ ወዳጆች ራቁት፣ ጠፉት። በኋላ ላይ የክርስትና ህይወቱ በጣም በብዙ ፈተና ውስጥ ገብቶ ልጁ ባክ አደረገ። በዚህ ዓመት ቅርብ ጊዜ ምን እንዳየው ታውቃላችሁ? በጣም የሚያሳዝን ያ ልጅ በዚህ ዓመት እግዚአብሔር ፊት አልዋሻችሁ፣ ታቦት ሲወጣ ምንጣፍ እያነጠፈ ከፊት ሲሮጥ አየሁ። ድንገት ወይኔ ጌታው አልኩ። መንገድ እኔ ወደ ቤት እየገባሁ እኛ አካባቢ አንድ ታቦት አለ የሚወጣ እና እየሮጠ ከፊት ለፊት ምንጣፍ እያነጠፈ አየሁ። ጠፈረ ኃይሉ ጋር እየተጫወተ ጌታ ሆይ
ምክር ትንቢት ሊመክር ነው የሚመጣ። ሁለተኛ ደግሞ ትንቢት ሊመክር ከእግዚአብሔር ዘንድ የሚመጣ ከሆነ አንቺ ልትመከር ይገባል የሚሉሽን ስሚ። ገገማቱ ግግም የሚል ሰዋል ግግም እግዚአብሔር ቆይ እንዲህ አይደለም ስትባል እግዚአብሔርን ለማስተካከል የሚሞክሩ ሰዎች አሉ። ለማስተካከል እግዚአብሔርን እንዴት ነው የምታስተካክሉት? ሂዱና ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 25 አንብቡ። እግዚአብሔርን ማንን ሊያስተካክለው ይችላል? አንተ ስለተሳሳትክ እግዚአብሔር አስተያየት የለውም። እግዚአብሔር ትንቢት ወደ አንድ ሰው ሲመጣ ሊመክረን ነው የሚመጣ። ምክር ደግሞ ሰሚናችሁ ነው። ሰሚናችሁ ቅድም ብያችኋለሁ። ከመሬት ስልኬን አግኝቶ ሰው ስለደወለ ብቻ ተተራም የሚል ጸሎት የለኝም። ጠይቀዋለሁ። ህይወቱን ጠይቃለሁ። ግላዊነቱን ጠይቃለሁ። በቃ ቃል ብቻ አውጣ ብሎ አለ። ቃል በየቦታ የሚወጣ የሱቅ ከረሜላ አይደለም። ስርዓት አለው። የሚወጣ ቃል በእርግጥ ይሰራል፣ ግን ስርዓት አለ። እናቴ አራማ ላይ ዘር አይዘራም። እስቲ የሰማችሁ አራም ላይ ዘር አይዘራም ብላችሁ ጻፉ። መስማታችሁን ቼክ ላድርግ። እኔ ጉባኤ ፊት ለፊቴ ብትሆኑ ይህን ተጨባብጣችሁ ሻሹ ነው። አሁን ግን ሩቅና ሩቅ ናችሁ። በአረም ላይ ዘር አይዘራም በሉና ጻፉ። አረም ላይ ዘር አይዘራም። ተባረኪ። ታምራቱን ይፈልጉ ነበር ግን አላደረገም። ተባረክ። ያ ለዚህ ዝም ብለህ እንትናን አጥፋልኝ እንትናን እንቀልልኝ ምክር ይመጣል ማለት ነው። ኦኬ ወደ መጨረስ ልሄድ። በዚህ አገልግሎት ዙሪያ ላይ በተለይ ፕሮፌሲ ላይ ትንቢታዊ አገልግሎት ዙሪያ ላይ ሌላ ቀን በተአምር ደስ የሚል ጊዜ እናሳልፋለን። በደንብ የጌታን ቃል አውቄ ነው ልንተነበይ ይገባል። ደግሞ የመጣብንን ሁሉ አሜን ብለን መቀበል የለብንም። ከሰው ነው፣ ከሰይጣን ነው፣ ከእግዚአብሔር ነው። የምትፈልጉት የማንን ነው ነው? እስኪ መቼስ እግዚአብሔር ነው እንድናገረን የምንፈልገው አይደለም። ደግሞ ይወቁ እግዚአብሔር ብቻ አይደለም ትንቢት የምናገረው፣ ሰይጣንም ይናገራል። ሰውም በገዛ ፍቃዱ ከልቡ ይናገራል። እግዚአብሔር ደግሞ ይናገራል። ግን ደግሞ ይወቁ የሰውም የሰይጣንም አይሆንም፣ የእግዚአብሔር ግን አይቀርም። እግዚአብሔር ያለው ይፈጸማል። ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። አሜን። ሃሌሉያ ሃሌሉያ። የመጨረሻ ትንቢት ለምን ዓላማ ይመጣል? ትንቢት ለምን ዓላማ ይመጣል? ለማጽናናት። ሶስተኛ ለማነጽ፣ ለመምከር፣ ለማጽናናት። ማጽናናት ለማን ነው የሚያስፈልገው? ይህንን ቃል ላንብብላችሁ። ደስ የሚል ቃል ትንቢተ ኢሳይያስ ምዕራፍ 40 ላይ ያለውን ቃል ላንብብላችሁ። ሃሌሉያ ሬዳ ሊማሽ ሎዳ ቤባስ